በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእግዚአብሔር ቸርነት በእመቤታችን በቅድስት ኪዳነ ምሕረት አማላጅነት የሆተ ምስራቅ ኪዳነ ምሕረት ቤተ ክርስቲያን በዚህ ባለው በውጭ ዓለም በሰሜን አሜሪካ ተወዳዳሪ የማይገኝለት ትልቅ ስጦታ ቦታ አግኝቷል። ይህንን ቦታ ዙረን ተመልክተናል። በእውነት ለመናገር በዚህ መጠን በዚህ ስፋት ብዙ ስራዎችን መስራት የሚያስችል ቦታ እስካሁን ድረስ በውጭ ዓለም ላይ አልተገኘም። ይሄ በጣም ታሪካዊ ቦታ ነው የሚሆነው። የደብሩም አገልጋዮች፣ ካህናት፣ ምዕመናንም ለዚህ ደግሞ የታሪክ ባለድርሻ ለመሆን እግዚአብሔር ስላበቃችሁ ልታመሰግኑት ይገባል። እኛም አመስግነናል። ይሄ ቦታ የመላው ኦርቶዶክሳውያን ሀብት ነው የሚሆነው። ቦታው በመገዛቱ በጊዜው የተሰማንን ደስታ ገልጸናል። አሁን ደግሞ ይሄ ቦታ የተገዛው ወደ አገልግሎት በሚያደርገው ሽግግር ሁላችንም ኦርቶዶክሳውያን በሁሉም ስቴት የምንገኝ በሙሉ በታላቅ ማስተዋልና ትኩረት እንድንመለከተው ነው። እንደሚታወቀው የኢትዮጵያ ኦርቶዶክስ ቤተክርስቲያን ብዙ ስራዎችን በውጭ ዓለም ላይ ለመስራት ታስባለች። ብዙ አብያተ ክርስቲያናት ያቅዳሉ። ነገር ግን ከቦታ እጥረት የተነሳ ደግሞ ብዙዎቹ ነገሮች ወደ ተግባር ማዋል ሳይቻል ቀርቷል። አሁን ግን በእግዚአብሔር ፈቃድ ይሄ ሰፊ ቦታ ተገኝቷል። ትልቅ የስልጠና ማዕከል ከመደበኛው የቤተ ክርስቲያን አገልግሎት በተጨማሪ ትልቅ የስልጠና ማዕከል ሊወጣው የሚችል ቦታ ነው። ልጆቻችን በእንግሊዝኛ ቋንቋ ተምረው ተተኪ አገልጋዮች እንዲሆኑ ለማድረግ የሚቻልበት። እንደሚታወቀው ደግሞ የውጭ ዓለም ላይ ብዙ ጫና አለበት። ከትንሽ እስከ ትልቅ ድረስ በአይምሮ ሸክም የሚኖር ሕዝብ ብዙ ነው ያለው። በተለይ በዓለም አቀፍ ደረጃ ላይ እዚህ በአሜሪካ ያለው አጠቃላይ የኑሮ ሁኔታ የአይምሮ መታወክና የአይምሮ ህመምም ደረጃ ራሱ በአገሪቱ ላይ ከፍተኛ ደረጃ ላይ እንዳለ ነው የሚያሳየው። ኢትዮጵያውያንም ደግሞ በዚህ ቦታ አብረን በዚህ ሀገር በመኖራችን በሌላው ያለው የህሊና ጫና፣ የአይምሮ ጫና እኛም ላይ አለ። ስለዚህ ብዙ ሰው በጫና ውስጥ እንደሚገኝ እናውቃለንና ይህንን ራሱ የምክር አገልግሎት በመስጠት በአይምሯቸው በህይወታቸው የሚጨነቁ ሰዎችን የምክር አገልግሎት ለመስጠት ከተለያየ ቦታ ሁሉ ለሚገኙት እንደ ትልቅ ማዕከል ሊሆን የሚችል ስለሆነ ሁላችንም የራሳችን ለመስራት የታሰበውን ዓላማና ዕቅድ በመረዳት ሁላችንም እንደ ራሳችን ቦታ በንቃት መሳተፍ ይገባናል። አሁን የፊታችን ማርች 21 እና 22 የሚደረግ አጠቃላይ የገቢ ማሰባሰቢያ መርሃ ግብር ይኖራል። ይሄ መርሃ ግብር በውጭ ዓለም ለምንገኘው ኦርቶዶክሳውያን በሙሉ ነው። ምክንያቱም ከተለያየ ስቴት ላይ ወደፊት ማዕከሉ የሚያስፈልገውን ነገር ካሟላ በኋላ የስልጠና ማዕከሉ ማለት ነው የምክር አገልግሎት በሰፊው መስጠት ይችላል። የአይምሮ መታወክ ላለባቸው አስፈላጊውን አገልግሎት ሊሰጥ ይችላል። ሌሎችም አገልግሎቶች ስለሚሰጥ ለዚህ በንቃት በታላቅ ኦርቶዶክሳዊ ወኔ ተነስተን የገቢ ማሰባሰቡን መርሃ ግብር ተሳታፊ እንድንሆን በእግዚአብሔር ስም አደራላለሁ። እግዚአብሔር ደግሞ የታሰበውን ነገር ለፍጻሜ ደርሶ ፍሬውን ለማግኘት እንዲያበቃን ለማየት እንዲያበቃን የእግዚአብሔር ፈቃድ ይሆንልን። የእመቤታችን የቅድስት ኪዳነ ምሕረት በረከቷ ረድኤቷ አይለየን።